እና አሳው ውስጥ ነው ያገኘችው ባለቤቴ ይለዋል። እንዴ ይሄ እኮ ልውል ነው የሚባለው በጣም ውድ ነው። ስለዚህ እንዳትሸወድ ይሄ በጣም ውድ ስለሆነ እኔ መግዛት አልችልም አቅሙ የለኝም። ጌታ ህልሙ ነበር የመሰለው። ሲነቃ ሰዓት አልቋል ተባለ። እያለቀሰና ንጉሱ እግር ላይ እየወደቀ እባክዎትን አንድ ደቂቃ ይጨምሩልኝ በማለት መለመን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የበሽር ቲዩብ ተከታታዮቼ እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንደምትመለከቷት በውቢቷ ኮምቦልቻ ከተማ እንገኛለን። እንግዲህ ኮምቦልቻ ከመጣን ዛሬ ሳምንት ሆኖናል። ኢንሻአላህ ዛሬ ደግሞ ለየት ያለን ትማሩበታላችሁ ብለን ያሰብነውን አንድ አስተማሪና አስገራሚ አስደማሚ የሆነን ታሪክ ወደ እናንተ ይዘን ቀርበናል። ታሪኩን እየሰማችሁ በዛውም ሀገራችሁን ተመልከቱ። ምናልባት ወሎዬዎች ካላችሁ ትዝታችሁ ይቀሰቀሳል አውቃለሁ። ቻል አድርጋችሁ ሀገራችሁን ጎብኙ። በዛውም ታሪኩን ወደ እናንተ ይዘን ቀርበናል። እስከዛው ድረስ ሰብስክራይብ ማድረጋችሁን እንዳትረሱ። በሽር ቲዩብ መርሐበን። ታሪኩ እንዲህ ይጀምራል። በአንድ አካባቢ የሚኖሩ ሁለት ባልና ሚስቶች ነበሩ። እነዚህ ባልና ሚስቶች የሚኖሩት ባል ወጣ ብሎ አሳ በማጥመድ ለሚስቱ ምግብ ይዞ ይመጣል። አንዳንዴም አሳውን ወስዶ ሸጦ ሌላ ነገር በመግዛት አምጥቶ ቤት ሰርተው ይመገባሉ። ደከም ያለ ኑሮን የሚኖሩት እነዚህ ሁለት ግለሰቦች በእንደዚህ አይነት ሁኔታ ህይወታቸውን ይገፋሉ። ከዕለታት በአንዱ ቀን በጣም አስገራሚና አስደማሚ ነገር ተፈጠረ። እንዲህ ሆነ። ባል እንደተለመደው የተለመደውን ስራውን ለማከናወን አሳ ለማጥመድ ይወርዳል። በወረደበትም አንድ ትልቅ አሳ ይዛል። ተለቅ ያለ አሳ። ዋው ዛሬ ለሁለትም ለሶስት ቀንም የሚሆነን ትልቅ አሳ አግኝተናል። ስለዚህ ይህን አሳ እንጠቃቀማለን ብሎ በማሰብ ለባለቤት ወስዶ ይሄውልሽ ይህን አሳ ስሪው ብሎ ለባለቤት ይሰጣል። ሚስትም እንደተለመደው መክተፊያ ላይ አድርጋ አሳውን ልክ ስትከፍተው ሆዱ ላይ የሚያብረቀርቅንና ውብ የሆነ ነገር ትመለከታለች። አውታ ስታየው በጣም ያምራል። ይሄ ነገር ጌጣጌጥ ነገር ነው መሰለኝ፣ ውዱ ባለቤቴ እስኪ ወስደህ ጌጣጌጥ ቤቶች ላይ ቼክ አድርግ ትለዋለች። ባለም መንገዱን ይጀምራል። ወደ አንድ ሱቅ ጎራ በማለት ይሄ ነገር ምንድነው ትገዛኛለህ ወይ በማለት ያቀርብለታል። ሰውየውም ሲመለከተው በጣም ይደነግጣል። ከየት አገኘው ይለዋል። ባለም ሰውየው እኔ ያገኘሁት አሳ አጥማጅ ነኝ እና አሳው ውስጥ ነው ያገኘችው ባለቤቴ ይለዋል። እንዴ ይሄ እኮ ልውል ነው የሚባለው በጣም ውድ ነው። ስለዚህ እንዳትሸወድ ይሄ በጣም ውድ ስለሆነ እኔ መግዛት አልችልም አቅሙ የለኝም፣ ጌጣጌጥ ቤት ውሰደው በማለት ይመክረዋል። ምክሩም ተቀብሎ ይህ ሰው ወደ ጌጣጌጥ ቤት ጉዞውን ያደርጋል። እዛ ጌጣጌጥ ቤት ደርሶም ለባለቤቱ ይህንን ነገር ትገዛኛለህ ወይ በማለት ይጠይቀዋል። ባለጌጣጌጥ ቤቱም ሲመለከተው በጣም በመገረምና በመደነቅ ከየት አገኘው በማለት ጥያቄን ይሰነዝራል። ሰውየውም እንዲህ በማለት ይመልሳል። እኔ የተለመደ ስራዬን ለማከናወን አሳ ለማጥመድ ወጥቼ አሳ አጥምጄ ስመለስ አሳው ሆድ ውስጥ የተገኘ ነገር ነው እና ሌላ ሱቅ ተወስደው ውድ ነው አለኝ። አራው በጣም ውድ ነው፣ እኔ ራሴ ይሄን መግዛት አልችልም፣ ይሄንን መግዛት የሚችለው የከተማይቱ ቁጥር 1 ባለ ሀብት ነው፣ እሱ ጋር ሄድ በማለት ያመላክተዋል። ይህ ሰው በጣም እየተገረመና እየተደመመ ጉዞውን ወደ ባለሀብት ሰውዬ ያደርጋል። ባለሀብቱ ጋርም ደርሶ ያሳየዋል። ባለሀብቱም በጣም ይገረማል። ልክ እንደሌሎቹ በጣም ውድ ነው እኔም አልችልም ይላል። ሱብሃንአላህ ሊያልፍለት ነው። ከዛ ምን ይሉታል? ለንጉስ ወስደህ አሳያቸው፣ ምናልባት ንጉሱ የተሻለ ነገር ይሰጡሃል። ይህ ሰውም ወደ ንጉሱ ይቀርብና ንጉስ ሆይ ይሄንን ነገር ተመልከቱት እስኪ መሸጥ ፈልጋለሁ በማለት ለንጉሱ ያሳያል። ንጉሱም ሲያዩት በጣም በመደሰት ለረጅም ጊዜ ሲፈልገው የነበረ ዕቃ ነው ከየት አገኘው በማለት ሲጠይቁት ለሌሎች እንደመለሰው ለሳቸውም መልሱን ያደርጋል። ንጉስም እኔ ለዚህ ነገር ዋጋ ተመን ማውጣት አልችልም፣ ነገር ግን ምን አደርግልሃለሁ ገንዘብ ማስቀመጫ ግምጃ ቤት አለ ወይም ደግሞ አሁን መጋዘን እንደምንለው እዛ መጋዘን ውስጥ እዛ ገንዘብ ማስቀመጫ የተለያዩ ጌጣጌጦችን የተለያዩ ምግቦች የሚቀመጡበት ግምጃ ቤት ውስጥ አስገባህና ለ6 ሰዓት ትቆያለህ። በእነዛ 6 ሰዓቶች ውስጥ ግን የፈለከው ነገር ይዘህ መውጣት ትችላለህ። ከዛ 6 ሰዓት አንዲትንም ማይክሮ ሰከንድ አልጨምረም በማለት ይናገራሉ። ይህንን ሲያይ ሰውየው አረ ንጉስ ሆይ እኔ 2 ሰዓት ትበቃኛለች፣ 6 ሰዓት በጣም ብዙ ነው በማለት ይመልሳል። አይ ያልኩህን አድርግ፣ 6 ሰዓት ሰጥቻለሁ፣ ልብ አድርግ፣ አንድም አልጨምረም፣ አንዲት ሰከንድ ይሉታል። እሺ በማለት ጉዞውን ወደ ግምጃ ቤት ያደርጋል። እንደገባም
ማላ አይኑ ረአት ወላ ኡዝኑን ሰሚዓት የሆነ ቦታን ተመለከተ። ከዚህ በፊት በጆሮችም በጭንቅላቱም ማስቦት የማያውቀው በጆሮም ሰምቶት የማያውቀው ባይኑም ማይቶት የማያውቀውን ነገር ተመለከተ። ደሃ ነው፣ አቅመ ደካማ ነው፣ ዝቅ ያለ ኑሮ የሚኖር ሰው ነው። እዚህ ቦታ ላይ ሳይ ግን ያየው ነገር ለየት ያለ ነው። መጀመሪያ ሲገባ የተመለከተው በጣም የሚያማምሩ ወርቅ፣ ብር፣ የተለያዩ ገንዘቦች ያሉበት ክፍል ነው። በቃ ይሄንን ያፈስኩ ነው ይዤ መውጣው ብሎ አሰበና እስኪ መጀመሪያ ሌው ብሎ ወደሚቀጥለው ሲገባ ደግሞ ወደሚቀጥለው ክፍል በጣም የሚያምር በተለያዩ ጌጣጌጦች ያሸበረቀ አልጋ ከሚያምር ብርድ ልብስ ጋር ተቀምጧል። ትልቅ ነው። ተኙብኝ የሚያስብል አልጋ። ይሄንም ተመለከተ። እየተገረመም ወደሚቀጥለው ክፍል ሲገባ አይቶት የማያውቀው እንደው ስሎት እንኳን የማያውቀውን የምግብ አይነቶች ይመለከታል። ይህንን ምግብ ሲመለከት ሰውየው ቀመር ያስባል። ብልጥ መሆን ጀመረ። ምን አለ? መጀመሪያ ምግብ እበላለሁ፣ ከዛ ጠንከር ስለሚያደርገኝ ምግቡ ነፍቃ ይዤ እወጣለሁ በማለት ያስባል። ከዛም በኋላ ጉዞውን ወደ ምግብ መብላት ያደርጋል። ምግቡን በመብላት 2 ሰዓታቶችን ያሳልፋል ምግብ እየበላ። ከዛ በኋላ ምግብ በጣም በላ። እንግዲህ በጣም ምግብ ስንበላ ድካም አለ አይደለ? ልክ ሲነሳ ከብዶታል፣ በጣም በልቷል፣ ሆዱ ሞልቷል። የተጫጫ ነው ተነስቶ ሲያልፍ አልጋውን ተመለከተ። የበለጠ ብልጥ መሆን ፈለገ። ምን አለ? በቃ አሁን በደንብ በልቻለሁ፣ ትንሽ ደግሞ ተኝቼ ብነሳ ጉልበቴ ምን ይሆናል? በጣም አሪፍ ይሆናል። ስለዚህ ምን አደርጋለሁ አለ፣ ይዤ እሄዳለሁ በፈለኩትን ያክል አለና እዛ የሚያምርና የሚመች አልጋ ላይ ጋደም አለ። እንቅልፎዬ ይዞት ጭልጥ አለ። ይህ ሰው ይሄንን ዕቃ እያነሳ ይሄንን ወርቅ ይሄንን ብር የመገበያያ ገንዘቡን እያነሳ ወደ ቤቱ ሲወስድ ይመለከታል። ይሄንን እየተመለከተ ባለበት አንድ ድምጽ ያነቀዋል። ተነስ ሰዓትህ አልቋል የሚል ድምጽ ያስተጋባል ጆሮ ላይ። በህልሙ ነበር የመሰለው። ሲነቃ ሰዓትህ አልቋል ተባለ። እያለቀሰና ንጉሱ እግር ላይ እየወደቀ እባክዎትን 1 ደቂቃ ይጨምሩልኝ በማለት መለመን ጀመረ። ንጉስም ምን አሉት? 1 ደቂቃ አልጨምርልህም፣ ምክንያቱም ገና ስትገባ ነግሬሃለሁ ምንም እንደማልጨምርልህ፣ ሰዓትህ አልቋል፣ ወደ ቤት ይሄድ ተብሎ ያንን ያመጣውን ውድ ዕቃ አስረክቦ ባዶውን ወደ ቤቱ ተመለሰ ይባላል። ከታሪኩ ምን ተማራችሁ? ከታሪኩ የምንማራቸውን ነገሮች በሚቀጥለው ክፍል ላይ ይዘን የምንቀርብ ይሆናል። ለዛሬ ግን ጥያቄው ለእናንተ ነው። ከታሪኩ ምን ተማራችሁ? የተማራችሁትን ነገር ኮሜንት ላይ አስቀምጡልኝ። ትክክል የሆኑትን ይዤ በሚቀጥለው ክፍል ላይ እቀርባለሁ። ከታሪኩ ጥሩ ነገሮች እንደወሰዳችሁ ተስፋ አደርጋለሁ። በሺር ቲዩብ የተለያዩ ታሪኮችንና አስተማሪ ነገሮችን ይዘን እንቀርባለን ወደፊት። መልካም ጊዜ ተመኘውላችሁ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ጠብቁን። በሺር ቲዩብ ሰላም አለይኩም።